የሚጠብቃችሁ ብዙ አለ። ለመመለስ ግን ለምንድን ነው ክብድ ያለን ነው? 7 ዓመት 6 ዓመት 10 ዓመት 5 ዓመት ተቀምጠን ለምንድን ነው የሚከብደው? ማለት እኔ ግርም ይለኛል። እኔ አሁን ከመጣሁ 5 ዓመት ጨርሼ ወደ 6 ዓመት እየገባሁ ነው። በመምጣቴ በጣም ደስተኛ ነኝ። ፈልጌው ነው የመጣሁት። አስፈልጎኝ ከፍቶኝ ነበርና በሰዓቱ መስራት መለወጥ ስላለብኝ መጥቻለሁኝ። መጥቼ ደግሞ አላማዬ ላይ ትኩረት አድርጋለሁ። ለቤተሰቦቼ ደርሻለሁ። ልጄን አሳድጋለሁ። ለኔ የምለው ነገር ትንሽ ነገር ይዣለሁ። ግን ለመሄድ ሳስብ ገና ነሽ የሚለኝ ነገር አለ። ምኑን ቆንጥረሽ ምኑን አድርገሽ ነው? እና ለምንድነው ለመሄድ ስናስብ ይሄን ያህል ዓመት ተቀመጣችኋል እንባላለን፣ ገና እንባላለን ብለን ጭንቅላታችን የሚመታው? እኔ ብቻ ነኝ? ከሁላችንም ጋር ነው። ግን ከሁላችንም ጋር ነው። ምክንያቱም ብዙ ሰው ስታወሩት እንደዚህ ነው። ምን አለኝ? ወረት የለኝም፣ ቤት ዕቃ የለኝም፣ ቤት የለኝም፣ ገና ቦታ ገዝቻለሁ ምናምን። በቃ ቅንጭላታችን ውስጥ ምንድነው የሚመጣው? እኔ እግዚአብሔር ነው የምላችሁ 5 ዓመት ይሆናኝ እንጂ መሄድ እችላለሁኝ፣ አደርገዋለሁ ብዬ ማሰብ ሰው ነው የነበርኩት። ሞክሬያለሁ። ቀን እስከ ሌሊት ሰርቻለሁኝ። ደከመኝ ሳላች ሳልተመላለሽ ሰርቻለሁኝ። በቀን ሰርቻለሁ 3 ብር እንኳን ሳልመርጥ ማለት ነው። ግን እግዚአብሔር ይሄ ይበቃሻል፣ ይሄ ደግሞ ያጠፋሻል ያለኝን ነገር የሚያጠፋኝን ሄዶልኛል፣ የሚበቃኝን ነገር ይዣለሁኝ። ግን በቃ መሄድ አልቻልኩም። አሁን 6ኛ ዓመቴን እንግዲህ ደግሞ ጀምሬያለሁ። ስጨርስ ደግሞ የሚሰማኝ ስሜት ምን እንደሆነ አላውቅም። ግን አትሂጂ የሚል ስሜት ነው የሚሰማኝ። ልጄ ናፍቀኛል፣ እናቴ ትናፍቀኛለች። እኔ እንጀራ ራሱ ናፍቆኛል። እግዚአብሔር ሁላችንም ላይ ነው ያለው። እንጀራ ራሱ ናፍቆኛል። ኢትዮጵያ ሄደሽ የምትበሉት እንጀራ የግዝ እንጀራ እንኳን አናጣም። በወር አንዴ እንኳን አናጣም፣ ሌላው ቢቀር። ግን ለምንድን ነው የሚከብደን? ምንድነው ነገሩ? ምንድነው የበላ ነው? ምንድነው ያደረጉን? እግዚአብሔርን ምንድነው ከውስጥ የገባብን ነገር? እና ለመሄድ ቀላል